ሁለት ሁጃጆች ሐጃቸውን ጨርሰው ወደ ሀገራቸው ለመመለስ ጅዳ ኤርፖርት ላይ ፍላይታቸውን እየጠበቁ ሳለ ነበር የተገናኙት። አንደኛው ህንጻ ተቋራጭ የሚሰራ ኮንስትራክተር ሲሆን ሌላኛውና ተአምረኛው ሰው ሰዒድ ይባላል። በግል ሆስፒታል ውስጥ በአነስተኛ ደሞዝ ተቀጥሮ የሚሰራ ፊዚዮቴራፒስት ነው። ኮንትራክተሩ እንዲህ ሲል ጨዋታ ጀመረ። አላህ ወፍቆኝ ለ10ኛ ጊዜ ነው ሐጅ ዚያራ የመጣሁት። ሰዒድም አላህ ይቀበልህ ወንጀልህንም ይማርህ አለው። ኮንትራክተሩም ፈገግ በማለት አሚን ለሁላችንም፣ አንተስ ከዚህ በፊት ሐጅ አድርገህ ታውቃለህ? ሰዒድም ታሪኬ ረዥም ነው፣ ባልጀምረው ነው የሚሻለው አለ። ኮንትራክተሩም ግድ የለም ንገረኝ፣ ቁጭ ብለን ነው ያለነው፣ ሰዓት አለን አለው። ሰዒድም እንግዲያውስ ልንገርህ፣ እኔ የምሰራው በሆስፒታል ውስጥ ፊዚዮቴራፒ ሲሆን የሐጅ ጉዞዬን ለማድረግ ለ30 ዓመታት ገንዘቤን ሳጠራቅም ነበር። እናም በዚህ ዓመት ሐጅ ለማድረግ የሚያስችል በቂ ገንዘብ ስላኖር ከባንክ አውጥቼ የሐጅ መሰናዶዬን ለመጀመር እየጓጓሁ ወደ ስራዬ ቦታ ሄድኩ። ስራ ቦታዬም እንደደረስኩ ግማሽ አካሉ ፓራላይዝድ የሆነ ልጇን የሕክምና እርዳታ የምሰጥላት እናት አገኘኋት። ለታዳጊው ለረጅም ጊዜ የሕክምና አገልግሎት ሰጥቼው በጤናው ላይ መሻሻሎችን አሳይቶ ነበር። እናትየውም ከፊቷ ጭንቀትና መረበሽ ይታይባታል። በሐዘን በተዋጠ ድምፅ ልጄን ለአላህ ልተወው ነው ወንድም ሰዒድ፣ ዛሬ የመጨረሻችን የሕክምና ጉብኝት ነው አለችኝ። በጣም ተገረምኩ። ለልጇ የሚሰጠው ሕክምና አገልግሎት ደስተኛ ስላልሆነች ሌላ ሆስፒታል ልትቀይር ነው ብዬ ገመትኩ። እናትየው ግን አኺ ሰዒድ፣ አላህ ምስክሬ ነው፣ አንተ ለልጄ የአባቱ ያህል ነህ። ከበቂ በላይ እርዳታ አድርገህለት ብዙ መሻሻል አሳይቷል። አላህ ጀዛህን ይክፈልህ በማለት በሐዘን እንደተዋጠች ከሆስፒታሉ ወጣች። ወደ ሆስፒታሉ አስተዳደር በመሄድ ምክንያቱን ጠየቅኩ። የተነገረኝ ታሪክ አሳዛኝ ነበር። የታማሚው አባት ከሥራ ስለተባረረ ለቀጣይ የሕክምና ወጪ የመክፈል አቅም ስለሌለው መሆኑ ተነገረኝ። ማናጀሩን ጠየቅኩት። ሆስፒታሉ ወጪውን ሸፍኖ ታዳጊው ሕክምናውን እንዲከታተል ተማጸንኩ። ማናጀሩም ይሄ የግል ሆስፒታል እንጂ የበጎ አድራጎት ድርጅት አለመሆኑን ነግሮኝ ጥያቄን ውድቅ አደረገው። ልቤም እንደተሰበረ ቢሮውን ለቅቄ ወጣሁ። ቀጥታ ከሆስፒታል ወጥቼ ለ30 ዓመታት ወዳስቀመጥኩት ገንዘብ ነበር የሄድኩት። የገንዘቡን ቦርሳ በእጆቼ ጨብጬ ወደ ላይ እያየሁ አላህ ሆይ አንተን ቤት ለመዘየር ሐጅ ለማድረግ እንዲሁም የረሱል ሰለላሁ ዐለይሂ ወሰለም መስጂድ ለመጎብኘት ሕይወቴን በሙሉ ገንዘብ ሳጠራቅም መኖሬን ታውቃለህ። አሁን ግን ከራሴ ይልቅ ይህንን ገንዘብ ለእናትና ልጅ ለመስጠት ወስኛለሁ በማለት ቀጥታ ወደ ሆስፒታሉ ሂሳብ ክፍል በመሄድ ብሩን ሰጠሁ። ለቀጣይ 6 ወራት ለሕክምና በቂ ክፍያ ነበር። ለካሽሪውም እባክህ ለእናትየው እኔ መክፈሌን አትናገር፣ ወጪው በሆስፒታሉ መሸፈኑን ንገራት አልኩት። ካሽሪውም በጣም ገረመው፣ አይኖቹ እንባ አቀረሩ። እጅግ መልካም ሰው ነህ፣ ባረካላህ ፊክ አለኝ። ሐጅ ማድረግ እድሌን በማጣቴ በሐዘን ተውጬ ወደ ቤቴ ተመለስኩ። ነገር ግን የዚህች ምስኪን ሴት ችግር በመቅረፌ ልቤ በደስታና በእርካታ ሞልቶ ነበር። አልጋዬ ላይ ጋደም ብዬ እንባዬ ጉንጬ ላይ የፈሰሰ እንቅልፍ ወሰደኝ። በህልሜ በካዕባ ዙሪያ ጠዋፍ እያረኩ ሰዎች ሰላም ይሉኛል። ሐጅን መብሩር ያ ሐጅ ሰዒድ፣ ሐጅን በምድር ከማድረግህ በፊት በሰማይ ሐጅ አድርገሃል፣ ዱዓ አድርግልን እያሉ አየሁ። ጠዋት ተሰምቶኝ በማላውቀው አይነት ደስታ ውስጥ ሆኜ ከእንቅልፌ የስልክ ጥሪ ቀሰቀሰኝ። የሆስፒታሉ ማናጀር ነበር። የሆስፒታሉ ባለቤት በዚህ ዓመት ሐጅ ለማድረግ ይሄዳል። የግሉ ፊዚዮቴራፒስት ሚስቱ ለመውለድ ስለተቃረበች አብሮት ሊሄድ አልቻለም። እናም ሰዒድ እባክህ ውለታ ዋልልኝ፣ ወደ ሐጅ አብረኸው ለመሄድ ተባበረን በማለት በትህትና ጠየቀኝ። ስልኩን በጆሮዬ እንደያዝኩኝ ስጁድ ወረድኩኝ። የአላህ ታላቅነት ያለምንም ወጪ ወደ ሐጅ እንድመጣ አደረገኝ። በጉዞ ላይ እያለንም የሆስፒታሉ ባለቤት ልጇ ስለታመመባት ምስኪን እናት ታሪክ አጫወትኩት። የሆስፒታሉ ባለቤትም የታዳጊውን ሕክምና ሙሉ ወጪ ለመሸፈን ቃል ገባ።
የልጁንም አባት በሌላ በራሱ ካምፓኒ ውስጥ ሥራ እንዲጀምር አደረገ። ለ30 ዓመት አጠራቅሜ የከፈልኩት ገንዘብም በጠቅላላ እንዲመለስልኝ ተደረገ። ሱብሓነላህ። ኮንትራክተሩን በሰማው ታሪክ ልቡ ተነክቶ ከመቀመጫው በመነሳት ሰዓድን በማቀፍ በሕይወቴ እንደ ዛሬ በራሴ አፍሬ አላውቅም። በየዓመቱ ተመላልሼ ሐጅ ማድረግ ትልቅ ጉዳይ መስሎ ይሰማኝ ነበር። የአንተ ሐጅ ከእኔው 1000 ጊዜ በላጭ ነው። እኔ ወደ አላህ ቤት መጣሁ፣ አንተ ግን አላህ ቤቱን እንድትጎበኝ ጋበዘህ። አላህ ሐጅህን ይቀበልህ። ደጋግሞ ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል ይል ነበር። ገንዘብ ያላችሁ ሰዎች ሐጅን ከሚደጋግሙ ከፍለው ሐጅ መሄድ ለማይችሉ ሐጅን ቢያስደርጓቸው አጅራቸው ከፍ ያለ ነው። አላህ ሐጅን ይወፍቀን።